እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። ድምጻዊው በዛሬው ዕለት ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምጻዊ ሰማኸኝ በለውም እንግዲህ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና እየዘገበ የሚገኘው ድምጻዊ ሰማኸኝ በለውም በባህላዊ እንዲሁም ደግሞ ሌሎች ይዘቶች ባላቸው ሙዚቃዎች እጅግ በጣም ተወዳጅነትና ዝናን ያተረፈ እንዲሁም ደግሞ እጅግ በጣም አስገራሚ የሆነ ድምጻዊ እንደነበረ የሚታወስ ነገር ነው። በዛሬው ዕለትም ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምጻዊው ባለትዳር እንዲሁም ደግሞ የአራት ልጆች አባት መሆኑ የተነገረ ሲሆን እጅግ በጣም በሚያሳዝን ሁኔታ በዛሬው ዕለት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ለድምጻዊው ቤተሰቦች፣ አድናቂዎች እንዲሁም ደግሞ ወዳጅ ዘመዶቹና ለመላው ኢትዮጵያ ሕዝብ መጽናናትን እመኛለሁ። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። የሞቱ ምክንያት ምንድን ነው? በዛሬው ዕለት ህይወቱ እንዳለፈ የተገለጸው የባህል አምባሳደሩ ተወዳጁ አርቲስት ሰማኸኝ በለው ጋር በተያያዘ የሞቱ ምክንያት ምን እንደሆነ ለማጣራት ሙከራ አድርጌ ነበር። ድንገተኛ ህመም ወደ ሆስፒታል ከገባ በኋላ ህይወቱ እንዳለፈ የተገለጸ ሲሆን በነፍስ ይማር። ሰማኸኝ በለው ድልድይ በመባል በተለምዶ ይታወቃል። እንግዲህ ይህም ድልድይ ስያሜውን ያገኘው በዚህ ድልድይ ላይ ሰማኸኝ በለው መኪና አደጋ ከደረሰበትና ከተረፈ በኋላ ነው። ሰማኸኝ በለው ባጋጠመው ህመም ምክንያት ከዚህ ዓለም በሞት መለየቱን ሰምተናል። ቅርብ ጊዜ ወዲህም እንግዲህ ሰውነቱ ያለ አግባብ እየጨመረ እንደነበረ አስተውለናል። ይህም ለሞቱ መንስኤ ይሆናል ተብሎ ይጠበቃል። ለማንኛውም ለሰማኸኝ በለው ቤተሰቦችና ወዳጆች መጽናናትን እንመኛለን። ለሰማኸኝ በለው እናንተስ ምን ትላላችሁ? ሀሳባችሁን ኮመንት ላይ ጻፉልን። ይህ መረጃ ሌሎች ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። መልካም ቀን። ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ እየተገለጸ ይገኛል። እንግዲህ አሳዛኝና በጣም ሰበር መረጃ ደርሶናል ማለት ነው። ድምጻዊ ሰማኸኝ በለው ባደረበት ጽኑ ህመም ምክንያት እንግዲህ በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ እንዳለፈ ነው እየተገለጸ የሚገኘው። ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ መጽናናትን እየተመኘን እንግዲህ ድምጻዊ እንደሚታወቀው በኢትዮጵያ ሙዚቃ ላይ ትልቅ አስተዋጽኦ ያደረገ እንዲሁም ደግሞ በሁላችንም ኢትዮጵያን ልብ ውስጥ እንግዲህ ሰርጾ የቀረ የባህላዊ ሙዚቃ ፈርጥ የሆነው ሰማኸኝ በለው በዛሬው ዕለት እንግዲህ አሳዛኝና በጣም ልብ የሚሰብር መረጃ ደርሶናል ማለት ነው። ህይወቱ ማለፉን ስንሰማ ሁላችንም ደንግጠናል። እንግዲህ ሁላችሁም ወዳጅ ዘመዶች እንዲሁም አድናቂዎቹ መጽናናት እንመኛለን። እናመሰግናለን። አንዳንቺን በወደድኩኝ እሷ በረጽ የሞቱ ምክንያት ምንድን ነው? በዛሬው ዕለት ህይወቱ እንዳለፈ የተገለጸው የባህል አምባሳደሩ ተወዳጁ አርቲስት ሰማኸኝ በለው ጋር በተያያዘ የሞቱ ምክንያት ምን እንደሆነ ለማጣራት ሙከራ አድርጌ ነበር። ድንገተኛ ህመም ወደ ሆስፒታል ከገባ በኋላ ህይወቱ እንዳለፈ የተገለጸ ሲሆን በነፍስ ይማር። በጣም ያሳዝናል። ድምጻዊ ሰማኸኝ በለው በሕክምና ሲረዳ ቆይቶ እንግዲህ ዛሬ ከዚህ ዓለም በሞት መለየቱ እየተነገረ ነው ያለው። እኔ ለሌላ ዜና ነበር የተዘጋጀሁት። ኦሊቨር ትሪ ብራዚል ውስጥ በሄሊኮፕተር ግጭትና መከስከስ ህይወቱ አልፏል። እንግዲህ ሁለቱም ድምፃውያን ናቸው። ሰማኸኝ በለው በኢትዮጵያ ውስጥ ታዋቂ ድምፃዊ ነው። ኦሊቨር ትሪ ደግሞ በዩቲዩብ ላይ ከ6 ሚሊዮን ሰብስክሪፕሽን በላይ ያለው እንደዚሁ ድምፃዊና ዩቲዩበር ነው። ቲክቶክ ላይ ደግሞ ወደ 16 ሚሊዮን ተከታይ አለው። ለድምፃዊ ሰማኸኝ በለው እና ለኦሊቨር ትሪ ሁለቱም ድምፃዊ ናቸው። ነፍሳችሁ በሰላም ትረፍ። በሱ ይሻላል። እያዥኝ አንተ በሽተኛ ለምን ትይኛለሽ? ተነሳብህ ደግሞ ለምን ትይኛለሽ? ተነሳብህ ደግሞ ለምን ትይኛለሽ? አዎ ተነሳብኝ በሽታ ያንቺ ነሽ። ምን በሽታ አለብኝ? ምን በሽታ አለብኝ? የኔ ዓለም ያዥኝማ በጣም እናመሰግናለን። ትይዛለሽ ገና። በጣም እናመሰግናለን። ላጣጥሞ ነው። ቆይ ሰሜ አንድ ሰሞን በአንተ ስም የተሰየመ ስልክ ነበር አይደል? ሰማኸኝ በለው የሚባል ስልክ አይደል? እስቲ ስለሱ ነገር ጀባ በለ። ስልኩ ይቆጣላል። 3310 ኖኪያ ነው።
እዛ መኪና ላይ ምናምን እንጫወትበት ነበር። መኪና ላይ ታቋርገው ንቅንቅ አይልም። አሁን የተነቀለው ጆሮዬ ሁሉ ምንድነው እኮ መታደል እኮ ነው። ስም በጆሮዬ ሁሉ ሳር መጣ። ምንድነው? አይዞ ያቃጥላል። አይ እንዴት ነው? ልሄድበት አልሄድበት እንደገና አዎ ካላለቀ ይዛቃላው። አሪፍ ናት ማለት ነው። ሰምሻ ዛገኝ እንዴት ነው ያስኬዳል? አይ እንዘልቀው ተው እባክህ ማየው በጠሪያንቻ ዘልቀ ባላገር የሚለው ቅጥል ስም ይወጣልኝ ራሴው በሰራሁት ሙዚቃ ነው። እዚህ ካዛንቺስ አካባቢ አንድ ቦታ ላይ መብራት ዞን ቁመን አንድ ሎተሪ አዟሪ የጎጃም ልጅ ቁምጣ የለበሰ ሎተሪ ያዞራል መብራት የያዛቸው መኪኖችና ሲጠይቀው ሰውየው አይ ባላገር ይለዋል። ዝም ብሎ እንዲህ ያየ ጋሽ የምትገዛኝ ከሆነ ግዛኝ እንጂ ዝም ብለህ ባላገር የምትለኝ ምንድነው? የምትገዛኝ ከሆነ ግዛኝ፣ ጠራኸኝ እንዴት ነው ሲለው አይ ባላገር ይገርማል፣ ባላገር የት ነው ሀገር ይለዋል። ሀገሬ ምን አለ ከገዛ ግዛኝ ሎተሪውን ይለዋል። አይ ባላገር እያለ ሲለው በቃ ጆሮዬ ውስጥ ገባ። ምን ለማለት ፈልጎ ነው ሰውዬ አልሁና በቃ መብራት መለቀቀን እኔም ታጠፍኩና ከካዛንቺስ ወደ አዋሪ መታጠፊያ አይለችም እሷ ጋር አንድ ፀጉር ቤት ጌታቸው ፀጉር ቤት የሚባል ነበር። እሱ ጋር ገባው እንጂ እስኪስክቶ ወረቀትና እስኪቶ ስጠያልኩት ምን መጣለ ደሞ አለኝ። አይ አንድ ሀሳብ መጥቶልኝ ነው አልኩት። እዛ ቁጭ አልኩኝ ፀጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደው አላፈር ሰሜ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገ ጠዋት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። ከዛን ጊዜ ጀምሮ ባላገር የሚለው ከተማውንና ገጠሬውን ማገናኘት ነበረብኝ። ስለዚህ በቃ አርሶ ባበላ እነሱ ቁምጣ ታጥቆ ወዴት ይደረሳል ባላገር ተንቆ የሚል ደግሞ ጨመርኩበት ለዛ ለከተሜው። ምክንያቱም ከተሜው ያለ ገበሬው ያለ ባላገሩ ከንፈራችን አይወዛም። ይሄ ዘፈን መቼስ ውስጣችን በጣም አለ። እኔ ባላገርን በጣም አስተዋውሰዋለሁ። በየቦታው ነበር የምንሰማው። ባላገር እንደው ትንሽ ብትላት ደስ ይለኛል። ሰሜው ነት ያደኩ ገጠር ነው የተወለድኩት ባላገር ሰሜ ባላገር እሸትና ወተት ከማይጠፋበት ባላገር ሰሜ ባላገር አፈር ለሚበላው ገላ የማልሳሳ ባላገር ሰሜ ባላገር ምቾት አልፈልግም ኑሮ በገሳ ባላገር ነኝ አረ ባላገር አረ ባላገር ጎተራው ሙሉ ባላገር አረ ባላገር ሸርፋው ሙሉ ነው ባላገር አፈር ለሚበላው ለሚበሰብሰው አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነስ አረ ባላገር አረ ባላገር አመሰግናለሁ። ባለቤቱ ጋር መጣ ናይት ክለብ እና የኔ ደግሞ ያን ጊዜ ናይት ክለብ ነበረኝ 90ዎች ላይ የራሴ ናይት ክለብ ነበረኝ እና እዛ ናይት ክለብ መጣ። ትቀበላለች፣ ብር ትሸልመኛለች፣ ሚስቱ ትቀበላለች፣ ትሸልመኛለች። አሁንም እንደገና ደግሞ መልሳ ትጠይቃለች እኔ እንድገባ ደግሜ እዛ በቃ ልክ ሲወጣ ፈልጋለሁ አለኝ። ምንድነው አልኩት። ይዞ አይ ፈልጋለሁ በሰላም አልኩት። በቃ ኮስተርተር አለ። እዛ እንዴ ምን አላስደስኳችሁም በሙዚቃው ምናምን ስለው አረ ነፍሳችንን ያስደሰትከው ምናምን አለች። እሷ በቃ ደስ ብሏታል። አለ አግባት አለኝ። እኔ እኮ ትዳር አለኝ ሰው እኮ ነኝ እኔ። ደግሞ ያን ጊዜ አጋጣሚ ባለቤቴ ማናጀር ሆና ከናይት ክለብ ቢሮ ጥግ ነው የምናወራው እዛ ውስጥ አለች። እኔ እኮ ትዳር አለኝ በጣም የምታምር ሚስት አለችኝ ከፍቼ ላሳየ እዚህ ውስጥ ምን ለማለት ፈልገህ ነው? መኪናዬ ውስጥ አንተ ነህ አለኝ። መሮት ነው ሰው መኪናዬ ውስጥ አንተ ነህ፣ ቤቴ አንተ ነህ፣ እዚህም ይኸው ዘይን ካልክ ብላ ዛሬን እንኳን እንረፍ ብላት ድምፅ ስልችት ያለኝ ሰው ብትኖር አንተ ነህ። ሰው እንዴት ሌላ ሙዚቃ አይከፍትም? ያለ አንተ ሌላ ትሰማም አለኝ። ከዛ በቃ በጣም ይቅርታ እንግዲህ ምንም ማድረግ አልችልም አልኩት።